ሰላም ውድ የበሮ አካዳሚ አማርኛ ቤተሰቦች እንዴት ናችሁ? እኔ ያለሁ እግዚአብሔር ተመሰገነ ይሁን። እናንተ እንዴት ናችሁ? አለሁ ይመስገን። ዛሬ ደግሞ ክፍል 4 ይዤላችሁ መጥቻለሁ። እናንተ በጥሩ እንድታውቋቸው በቀላሉ አነስ ያረፉ ልጆች ይዤላችሁ መጥቻለሁ። እናም እነዚህ ልጆች በቃ ለመያዝ ቀላል ናቸው፣ ምክንያቱም ኦልሞስት 5 ዲጂት ናቸው። ስለዚህ አምስቶችን ለመያዝ ደግሞ ቀላል ነው ማለት ነው። አንድ ሁሉ ለመያዝ ከሞከራችሁ ግን እየከበዳችሁ ስለሚሄድ መጀመሪያ በትንሹ ያርጋችሁ። በቀን 1-2 ድሎች ሊሆን ይችላል። 2 ድሎች ማለት የዚችን ቤተሰብ በቃ ሊሆን ይችላል። እንደዚህ ያደረጋችሁ የዚችን ቤተሰብ አንድ ቤተሰብ የዚችን ቤተሰብ ሁለት ነችን ይዛችሁ ከኋላችሁ እስከ መጨረሻው በቃ ቀላል ነው ማለት ነው። ስለዚህ እንደዚህ ያደረጋችሁ ተከተሉኝ። ከከበዳችሁ በአንዳንድ ልብቀር አንዳንድ ሊያዙ አለ ደግሞ እንደዚህ ያደረጋችሁ ቪዲዮውን እየመለሳችሁ እያቆማችሁ እየደጋገማችሁ ማየት ትችላላችሁ። ዛሬ ያው እንደምታዩቸው የአማርኛ አናባቢዎች ናቸው። እነዚህ የአማርኛ አናባቢ አለ እዚህ ጋር ምታዩት። ይቺ ማናት? አ ተመርጣለች። ኡ ደግሞ ዩ አ ኡ ኢ አ ኤ እ ኦ። በእንግሊዝኛ ስትፋችሁ ደግሞ አ ኤ ኡ ዩ ኢ አይ አ ኤ ኤ ኢ እ አይ ኦ እንጽፋለን ማለት ነው። እነዚህ የአማርኛ አናባቢዎች ናቸው። የእንግሊዝ አናባቢዎች ደግሞ እነዚህ ናቸው ማለት ነው። የአማርኛ 7 አናባቢ ያለው፣ እንግሊዝ ግን 5 ናቸው ማለት ነው። ከዚህ ይቺ እና ይቺ ድግግሞች ናቸው። ይቺ እና ይቺ ድግግሞች ስለሆኑ ማለት ነው። ስለዚህ የእንግሊዝኛ 1 2 3 4 1 2 3 4 5 ናቸው ማለት ነው እንግሊዝኛው። ኦኬ ከዛ መቀጠይ ከ ኩ ኪ ካ ኬ ክ ኮ። ከዚህ ስንጽፋት በእንግሊዝ ኬ ኢ፣ ኩ ደግሞ ኬ ዩ፣ ኪ ደግሞ ኬ አይ፣ ካ ኬ ኤ፣ ኬ አይ ኢ፣ ክ ኬ ኮ ኬ ኦ። ከ ኩ ኪ ካ ኬ ክ ኮ። ሀ ሁ ኺ ሃ ኼ ኽ ሆ። ሀ ስንጽፋት ኤች ኢ፣ ሁ ስንጽፋት ኤች ዩ፣ ሂ ስንጽፋት ኤች አይ፣ ሃ ስንጽፋት ኤች ኤ፣ ሄ ስንጽፋት ኤች አይ ኢ፣ ህ ስንጽፋት ኤች ሆ። ኸ ሁ ኺ ሃ ኼ ኽ ሆ። ወ ው ዊ ዋ ዌ ው ዎ። በእንግሊዝኛ ስታቸው ወ ደብሊው ኢ፣ ው ደብሊው ዩ፣ ዊ ደብሊው አይ፣ ዋ ደብሊው ኤ፣ ዌ ደብሊው አይ ኢ፣ ው ደብሊው፣ ዎ ደብሊው ኦ። ወ ው ዊ ዋ ዌ ው ዎ። አ ኡ ኢ አ ኤ እ ኦ። አ ኤ። በነገራችን ላይ ይችኛቱ አና ይኛው አ አንድ አይነት ነው ማለት ነው። አማርኛ ደስ ያለ በአማርኛ ጊዜ ይኛውንም አ ደስ ያላችሁ መጠቀም ትችላላችሁ ማለት ነው። አ ሲጻፍ ኤ፣ ኡ ሲጻፍ ዩ፣ ኢ ሲጻፍ አይ፣ አ ሲጻፍ ኤ፣
ኤ ሲጻፍ ኢ፣ እ ሲጻፍ አይ፣ ኦ ሲጻፍ ኦ፣ አ ኡ ኢ አ ኤ እ ኦ። እንግዲህ እነዚህ የዛሬው ትምህርታችን ይህንን ይመስላል። እናንተ ትምህርት ከወደዳችሁ ላይክ እና ሰብስክራይብ እያደረጋችሁ እንዲሁም ደግሞ ለጓደኞቻችሁ ሼር እያደረጋችሁ በክፍላችሁ መማር የሚፈልጉ ተማሪዎች በሳምንት 5 ቀን በቀን 1 ሰዓት እየሰጠን ተማሪዎችን ብቁ እያደረግን እንገኛለን። ማንበብ የማይችሉትን ማንበብ እንዲችሉ፣ መጻፍ የማይችሉትን መጻፍ እንዲችሉ እያገዝናቸው እንገኛለን። እናንተም መደወልና መመዝገብ ትችላላችሁ። ምክንያቱም እዚህ ላይ የምታዩት ነገር ብዙም ፐርፌክት አይደለም፣ በቂ አይደለም። ለምን ካላችሁኝ ብዙ ጊዜ ሰዎች ተቆጣጣሪ ያስፈልገናል እና ስለዚህ ከኛ ጋር ስትሆኑ በግዛታችሁ ስለምገቡ ታነባላችሁ፣ ታጥናላችሁ ማለት ነው። ስለዚህ ባለው ጊዜ ለማወቅ ከፈለጋችሁ ታች ባለው ስልክ ቁጥር መደወል ትችላላችሁ። እስከ ሰዓት ስለተከታተላችሁኝ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ፈጣሪ ይጠብቃችሁ፣ ከክፉ ነገር ሁሉ ፈጣሪ ይጠብቃችሁ። ሰላም ነው።